በህመም ጊዜ የሚጸለይ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ በቁጣ አትቅሰፈኝ፣ በመዓትም አትገሥጸኝ። ድውይ ነኝና አቤቱ ማረኝ። አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትህ አድነኝ። በሞት የሚያስበኝ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜአለሁ። ሌሊቱን ሁሉ አልጋዬን በእንባ አጥባለሁ፣ መኝታዬንም በእንባዬ አረሳለሁ። ዓይኔ ከቁጣ እንባ የተነሣ ታወከች ብሎ ባሪያ ዳዊት እንደለመነ፣ እኔም ባሪያህን ካዘነችና ከተጸጸተች ትሕትናንም ከተሞላች ነፍሴ ጋር ወደ አንተ እቀርባለሁ። ጌታዬ ኢየሱስ ክርስቶስ ሆይ፣ ከሕመሜ ጽናት የተነሣ እግሮቼ መንቀሳቀስ ተስኗቸው እሰቃያለሁና በዚህ ሕመሜ ወቅት ሁለንተናዬን አንተ ላይ ጥያለሁ። ዘመኔም እያበቃ መሆኑን በማስብበት ሰዓት የተበጠሰውን መቀጠል የምትችል ጌታዬ ኢየሱስ ክርስቶስ ሆይ ወደ እኔ ተመልከት። እጆቼ በመንቀጥቀጥና በመደንዘዝ መጨበጥም ተስኗቸው በምቃትትበት ሰዓት የሽባውን እጅ ዘርግተ የፈወስክ የድንግል ማርያም ልጅ ሆይ ወደ እኔ ተመልከት። ዓይኖቼ በሞት ፍርሃት ተይዘውና ተከልለው ሁሉም ነገር በስጋት በሚመለከቱበት ሰዓት ጌታ ሆይ ዕውሩን በፈወስክበት ተአምርህ እኔንም በጎ ነገሮችን እንዳያድርገኝ፣ ጆሮዬ ደንቁሮ የሞት አስፈሪ ድምፅን ብቻ እየሰሙ ባሉበት ሰዓት የናዝሬቱ ኢየሱስ ሆይ ኤፍታህ ተከፈት ብለህ ፈውሰኝ። ከንፈሮቼ ደርቀው በሚንቀጠቀጡበት ጊዜና ቅዱስ ስግደት የሚገባውን ቅዱስ ስምን እንዲያድነኝ በምጠራበት ጊዜ ጌታ ሆይ አድነኝ ብለው እንደ ፈወስካቸው ሰዎች እኔንም ፈውሰኝ። በደረሰብኝ ጽኑ ደዌ ምክንያት ሐዘን ላይ የወደቁትን ወገኖቼ እንዲድኑ ሩሩ ጌታ ሆይ የኢዮብን ሐዘን ወደ ደስታ ቀይረህ ወዳጆቹን እንዳስደሰትክ እኔንም ፈውሰ ወገኖቼን ተደስተው እንዲያመሰግኑ አድርግ። ከበሽታዬ ጽናት የተነሣ የደከመው ልቤ ተጨነቀ፣ በሞት ፍርሃት ተይዞ ይሰቃያልና ማሪ አምላኬ ሆይ ፈጥነ ለልቤ መጽናናትና ፈውሱ ነው። የሕመሜን ጽናት የሚያመለክቱት እንባዎቼ በዐይኔ ሲፈሱ አይተህ ያለቀሱ ልጆችን እንባ ባበስክበት እጅህ አብሳ አጽናነኝ። እንባዬንም እስከ ዛሬ ለሠራሁት ኃጢአት ማስተሰሪያ ካሳ አድርገህ ተቀበልልኝ ለዘላለሙ